አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ ሰላም ብያለሁ። እንዲሁ ክርስቲያን ወገኖችም ሰላም ብያለሁ። ሰላማችሁ ያላችሁበት ይብዛልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ብቅ ብያለሁኝ። እንግዲህ ረመዳን ከሪም ነው። ለኛ ለሙስሊሞችም የተከበረው ወር ኢንሻአላህ የታመመ የሚሽርበት፣ እርዚቅ ያጣ የሚያገኝበት፣ ሚስት የሌለው ደህና ትዳር የሚወፈቅበት፣ እንደዚሁ ባልም የሌላችሁ ደህናውን ትዳር ሷሊህ የሆነውን ባል አላህ ይወፍቃችሁ። ሚስትም የሌላችሁ ወንድሞቻችን ሷሊህ የሆነችውን አክባሪዋን እናንተን የምታከብረውንም ቤተሰብ ጋር የምትወደደውንም አላህ ይወፍቃችሁ እያልኩኝ ዛሬም ነው በድጋሚ መጥቻለሁ። ሶስተኛው ቀን ረመዳን በእኛ ቤት ኢፍጣር ፕሮግራሙ ይሄን ይመስል ነበረ። እንደዚሁ በየአረቦቹ ቤት በየመዳም ኩሽና ያለን እህቶች ደግሞ ሁልጊዜም በመዳም ቤት ሳይሆን በቤታችን የርፈት እንጀራ ሰጥቶን በቤታችን አፍጥረን ርፍ ብለን ኑሯችንን የምናጣጥምበት ጊዜ ቅርብ አላህ ያድርግልን ሁላችንም። ሀቂቃተን የሰው ቤት ይሰለቻን ማለት ነው። ያደክማን፣ ያሰለቻን፣ ያማን። ለረጅም ዓመት በሰው ቤት በጣም ይከብዳን። እስከ እንዲህ ያለ ጊዜ የማይባል ነው። በአሁኑ ሰዓት ሁላችንም ለ10 ዓመት፣ ለ15 ዓመት፣ ለ12 ዓመት በሰው ቤት ነው እንግዲህ የኢፍጣር ፕሮግራም እንትን የምንለው። አረቦቹ ሲያፈጥሩ ቤተሰቦቻቸው ጋር ተሰብስበው ሀቂቃተን ደስ ሲሉ ያስቀናሉ። እውነት ለመናገር እንደኔ ከሆናችሁ ማለት ነው። እኔስ ቤተሰቦች ጋር መቼ ነው እንደዚህ የምሆነው? እኔስ በቤቴ መቼ ነው እንደዚህ ብዬ የማፈጥረው? መቼ ነው እንደዚህ ብዬ ረመዳንን የማሳልፈው ብዬ ብዙ ጊዜ ይሰማኛል ማለት ነው። እና ሁላችሁንም ከዚህ ስሜት ያውጣን። ሁላችንንም ኢንሻአላህ በሀገራችን በሰላም ለሀገራችን አብቅቶን በቤታችን ቤተሰቦቻችን ጋራ የምንጾም አላህ ያደርገን። በአፊያ በጤና ወደ ሀገራችን ተመልሰን። ዋናው የሰው ልጅ ደግሞ አፊያ ነው። እኛ በአረብ ሀገር የምንኖር እህቶች ብዛት ብዙ ጊዜ ታመን ወድቀን ወይም ብዙ ነገር እየሆነ እንደ ግማሾቻችን እርዳታ ተጠይቆልን ነው እንደገና ሀገር የምንገባው። በፊት ረጅ የነበርን በኋላ ተረጅ እንሆናለን። በፊት አድራጊ የነበርን በኋላ ተደራጊ እንሆናለን። እኔ ለሰው ስናረግ እንደነበረ በኋላ ደግሞ ለኛ የሚደረግልን እንሆናለን። አረብ ሀገር ስንኖር ራሳችንን ፕሮግራማችንን እንዴት እንደሆነ አንጠብቅም። ለምንድን እንደመጣን ሁሉ አላማችንን የምንረሳ ይመስለኛል ብዙዎቻችን በሚባል ደረጃ። እጅችን ሰርቻት እችን አርጋት ስንል ከዛ ላይ ቤተሰብ የሚረዳ ያለ ቤተሰብ ይመጣን፣ በባህር በኢቃማ በተለያየ ነገር ይመጣን እናነሳለን። ከዛ የራሳችን እንትናችን እየተደናቀፈ ካልሆነ አሉባልታ ነገር እንወድቃለን ማለት ነው። ለህመም እንዳረጋለን፣ ለዲካም፣ ለብዙ ነገር ለተለያየ ነገር እንዳረጋለን እና ያ ነገር እንዳይሆን እህቶቻችን ነፍስ ወቁ። አሁንም አልመሸም። አሁን ካሁን በኋላ ያላችሁ ማለት ነው ነፍስ አውቃችሁ ለራሳችሁ ሰርታችሁ በጊዜ በአገራችሁ በቤታችሁ የምትጾሙ አላህ ያድርጋችሁ። አላህ አፊያችሁን ይስጣችሁ እያልኩኝ ዛሬ ቆይታ ይሄን ይመስል ነበር። እንግዲህ ይሄን የመሰለ ኢፍጣር እኔ ነኝ የሰራሁት ብቻዬን ማለት ነው። እና በጣም ደስ ብሎኝ ነበረ። ኢንሻአላህ አላህ ደግሞ በአፊያ በቤታችን የምንጾም አላህ ያድርገን። ሁላችሁንም አላህ አፊያችሁን ይስጣችሁ፣ ጤናችሁን ይስጣችሁ። ለኔም ዱዓ አድርጉልኝ። ዱዓ ያስፈልገኛል። እናንተም ደግሞ በዚህ ረመዳን በተከበረው ወር ረመዳን ሁላችንም ሙስሊሞች ዱዓ እንደራረግ ከልባችን ማለት ነው። ዱዓችንን የሚቀበልና አላህ ያድርገን። ጾማችንንም ቅያማችንንም ከሚቀበላቸው ባሮቹ አብደው ከተጠቀሙት አላህ ያድርገን ኢንሻአላህ። ያው ምኞት ነው። እኛ ደግሞ ሙሳፊሮች እስከሆነ ድረስ ኢንሻአላህ ዱዓችን መቅቡል ይሆናል። ሁላችሁም ዱዓ እንደራረግ የመዳም ቅመሞችዬ ማለት ነው። እንዲሁም እረኞች
አብሽሩ፣ በርቱ፣ አላህ ካሰባችሁት ያድርሳችሁ እያልኩኝ የዛሬው ቆይታ ይሄንን ይመስል ነበረ። ኢንሻአላህ ደግሞ በድጋሚ የምንገናኝ አላህ ያድርገን። በሌላ በተለያየ ቪዲዮ እስከምመለስ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። መልካም አዳር ይሆንላችሁ። መልካም ኢባዳ፣ መልካም የጾም ሰዓት ያድርግልን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።